ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ይሄንን ቪዲዮ እንደምንም ብላችሁ በቲክቶክም በፌስቡክም የምታዩ ይሄንን ቪዲዮ በደንብ አድርጋችሁ ሸር አድርጉ። የት ሀገር ነች፣ ስሟ ማን ነው፣ ምንድነው ምናምን ብላችሁ እንዳትጠይቁኝ። እኔም ራሴ አላቅም። እቺ እዚህ ፎቶዋን የምታዩ ልጅ አንድ ሆስፒታል ውስጥ 15 አመቷ እትካየሉ እንዲሁ እሰቡት። ከሀገሯ ወጥታ ስንት አመት እንደሆናት አናቅም። ሆስፒታል ውስጥ ካለች ግን 15 አመት ሞላት። እዛ ሆስፒታል ውስጥ የሚሰሩ ዶክተሮች፣ ነርሶች አይደለም የሆስፒታሉ ኢዳራው አይደለም ታካሚው ራሱ ያቃታል። እና ምን እያሉ ነው? የዚችን የልጅ ቤተሰቦች አገናኙን፣ እኛ ራሳችን ፕሮሰሱን ጀምረን ትኬቷንም ቆርጠን ወደ ሀገሯ እናስገባታለን። 15 አመት ሆናት ከኛ ጋራ፣ ግን ቤተሰብ አፈላልጉልን እያሉ ነው። ይሄንን ጥያቄ ያቀረበው የሆስፒታሉ ኢዳራው ነው ማለት ነው። ኢዳራ በአማርኛ ስለጠፋብኝ ነው። ስለዚህ እቺ ልጅ ሆስፒታሉ ውስጥ ከቆየች 15 አመት ሆናት። ስሟንም ምንም አትናገርም። አማርኛ ተናጋሪ መሆኗን ብቻ ነው የታወቀው። የአማራ ክልል ልጅ ነች ተብሎ ይገመታል። ይሄም እዛ ቦታ ላይ ሄዳ ይሄንን ፎቶ አንስታ የላከችልን ልጅ ኦሮሞኛ ተናጋሪ ስለሆነች መግባባት ስላልቻሉ ከዚህ ሂጂ ብቻ ነው እንጂ የምትለይ ሌላ ነገር ምንም አትናገርም እያሉ ነው። ስለዚህ እባካችሁ ይሄንን ቪዲዮ ሸርሸር አድርጉና ዘመድ ካላት ቤተሰብ ካላት ማግኘት ስላልቻሉ ሊሆን ይችላል፣ ወይም ፈላጊ አታ ሊሆን ይችላል። እችን ልጅ ወደ ቤተሰቦቿ ጋር እናገናኛት። ሆስፒታሉ እኔ ያለሁ ለሁሉም ነገር እያለ ነው። ለዚህ ነው ህፃናት ልጆች መሰደዳቸውን የምንቃወመው።